ደደብ ሁኑ ነውር ነው ትምርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምርት ቤት እንዲመለስ ማድረግ እንጂ እንዲያው ትምርት እንዲጠላ ማድረግ ምን ይባላል ሁለተኛ ሶስት ጾታ በዚህ ሀገር ላይ የለም ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው ባረካቸው ብዙ ተባዙ ምድርን ሙሉአት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር ሶስተኛን ጾታ አልፈጠረም ይሄ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም ከዚህ በፊትም ተሞክሯል አልተሳካም አሁንም አይሳካም በአደባባይ በግልጽ የተደረገ ነገር በአደባባይ በግልጽ የመቃወም መብት አለ ስለ ልጆቻችን ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረሰዶም ምን እንደሆነ ማያውቁ ገና አዳዲስ እንቦቅቅላ ትውልዶች እንቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው ይሄ በከተማ ብቻ አይደለም በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ እንደነማን ለመሆን ነው የሚጠራው እንደነዚህ ልጆች አይደል ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው በእግዚአብሔር ቃል ኃጢያት ነው በኢትዮጵያ ሕገ መንግስት ወንጀል ነው ለልጆቻችን ደህንነት ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል ወንድ ልጅ እንደ ሴት አክት ማድረግ አይችልም ኢትዮጵያ ውስጥ አይፈቀድም ወንጀል ነው ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ ልብሳችሁ መቀየር አለባችሁ የምታደርጉትን ነገር ሁሉ በተጠያቂነት መንፈስ በኃላፊነት መንፈስ መንቀሳቀስ አለባችሁ አሜሪካ የለመድከውን ካናዳ የለመድከውን ነገር እዚህ ሀገር ላይ መተ ያንን ነገር መተግበር አትችልም ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም ያላችሁ ከኢትዮጵያ ውጪ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ ባይናቸው አልፈልግም በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው መፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ አላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምናቶች በዚህ ጉዳይ ላይ ዝም እንዳትሉ ዝም ትላላችሁም ብዬ አልጠብቅም ዝም እንዳትሉ ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው ይሄው ግብረሰዶም በአደባባይ ተሸልሟል ግብረሰዶም በአደባባይ ወገቡን እንደ ሴት ያንቀሳቀሰ የሴት ቦርሳ ይዞ ግብረሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተናል ግብረሰዶም ፊት ለፊት መጥቶ ቆሞ አይተናል እባካችሁ ስለ ልጆቻችሁ ስትሉ ፋይት አድርጉ እኔ ምን አገባኝ አትበሉ ነገ ይሄንን ቪዲዮ የናንተ ልጅ ማየቱ አይቀርም ሲአይ ምንድነው የሚማረው ከነሱ ስለዚህ እርቃን መሄድ በኢትዮጵያ ሕገ መንግስት ውስጥ ወንጀል ነው የአይምሮ ህመምተኛ ካልሆነ በቀር እርቃን መሄድ ወንጀል ነው ቀጥሎስ ደደብ ሁኑ ብሎ ትውልድን ማስተማር ህገወጥነት ነው ወንጀል ነው መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምርት ወደ ዕውቀት ለመመለስ መንግስት በሚጥርበት የሚቀጥለውን ትውልድ ለማስተካከል በሚጥርበት በዚህ ዘመን ትውልዱን ደደብ ሁን አትማር ትምርት ምን ያደርግልሃል ዶክተር ከመሆን ቲክቶከር መሆን ይሻላል ለምን ትማራለህ ቲክቶክ ከፍተ እየተሳደብክ ቲክቶክ ከፍተ ሰውን ያንጓጠጥክ ከኢትዮጵያዊ ጨዋነት ውጪ የሆኑ ጽዩፍ ንግግሮችን እየተናገርክ ገንዘብ ኮሌክት ማድረግ ይሻላል ብሎ የሚያስተምርን ሰው መታገስ እንደ ሀገር ትልቅ ውድቀት ነው ከላይ ሲያዩት በጣም መልካም ይመስላል ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው ስለዚህ እኔ ግለሰብን አይደለም መቃወመው ሐሳብን ነው መቃወመው አመለካከትን ነው መቃወመው ትምርቱን ነው መቃወመው አካሄዱን ነው መቃወመው እንደ ሀገር ዛሬ ላይ ይሄን ነገር ፍለፊት መቃወም ካቃተን ነገ እውነቴን ነው ምላችሁ በብዙ ነገር አንገት የምንደፋ ነው ምን ነው
ባጭሩ ይሄን ለማለት ፈልጋለሁ። ከማንም ጋር ጸብ የለኝም። ማንም ጠላቴ አይደለም። ሰውን ሁሉ በክርስቶስ ወዳለው። ነገር ግን በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳውን የሰውን ሐሳብ እጅግ አብዝቼ ቃወማለሁ። በምን ይችላል አቅም ሁላችንም ፋይት እንድናደርግ በጌታ ፍቅር ጠይቃለሁ። አመሰግናለሁ ስላዳመጣችሁኝ። ተባረኩ። ሻሎም